ሰላም ብያለሁ። ሰላም ብያለሁ ቤተሰብ እንዴት ናችሁ? ሁላችሁም ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ዛሬ ደግሞ የማሳያችሁ እንዴት ተጨማሪ አካውንት አድ ማድረግ እንደምንችል ወይም ደግሞ ያለንን አካውንት ሎግ አውት ብለን እንዴት ሌላ ሎጊን ማድረግ እንደምንችል ወይም ደግሞ አዲስ የጎግል አካውንት እንዴት መክፈት እንደምንችል ሁሉንም በአንድ አሳያችኋለሁ። እዚህ ጋር እንደምትመለከቱት መጀመሪያ እነካለን ወደ ፕሮፋይላችን ለመግባት ማለት ነው። ይሄንን ከነካም በኋላ በዚህ መልኩ የፕሮፋይል ገጻችን ይመጣልናል ማለት ነው። ከዛ ቀጣይ የምነካ ምንድነው እዚህ ጋር የሴቲንግ ምልክት አለች። እንደምትመለከቱት እዚህ ጋር ያከበብኩባት የሴቲንግ ምልክት አለች። እሷን አንዴ የምናደርጋለን ማለት ነው፣ እንነካለን። እሷን አንዴ እንነካለን ማለት ነው። ልክ እንደዚህ ስነካ በዚህ መልኩ ያመጣልናል ማለት ነው። ከዛ እዚህ ጋር የምንፈልገው ምንድነው ስዊች አካውንት የሚል አለ ከፈለግን፣ ወይ ደግሞ ሎግ አውት የሚል አለ። አንዳችሁን መርጠን እነካለን ማለት ነው። እኔ አሁን ስዊች አካውንት ብዬ ነው ለእናንተ ማሳያችሁ ማለት ነው። ስዊች አካውንት የሚለውን አንዴ ሰሌክት አደርገዋለሁ ማለት ነው። ከዛ አድ አድርግ ይለኛል እዚህ ጋር አድ ኦር ሪጂስተር አን አካውንት ይለኛል። ሌላ አካውንት ጨምር እያለኝ ነው እዚህ ጋር። እሱን እነካለሁ ማለት ነው። የፕላስ ምልክቷን እዚህ ጋር አንዴ ነካ አድርጋለሁ። ከዛ ነካ ሳደርግ በዚህ መንገድ ነው ይመጣልኝ ማለት ነው። በዚህ መንገድ ይመጣልኛል። በምንድን ነው ሪጂስተር ማድረግ የምትፈልገው? በኢንስታግራም፣ በፌስቡክ፣ በጉግል ወይም ደግሞ እዚህ ጋር ስልክ ምልክት አለ፣ በስልክ ነው። እዚህ ጋር ደግሞ በተለያዩ አማራጮች አስቀምጦልኛል ማለት ነው። እዚህ ጋርም አለ እንደምትመለከቱት። ከነዚህ አንዱን መርጠን መጠቀም እንችላለን ማለት ነው። ስለዚህ እኔ ግን አሁን ለእናንተ እስኪ ጉግልን ሰሌክት አድርግና አሳያችኋለሁ ማለት ነው። ጉግላችሁ በዚህ መንገድ ሲመጣ እዚህ ጋር ምንድን ነው የሚለው አድ አዘር አካውንት የሚል አለ። አያችሁት? እዚህ ጋር ያከበብኩበት አድ አዘር አካውንት የሚል አለ። እዚህ ጋር ሰሌክት እናደርገዋለን ማለት ነው። እዚህ ጋር እሱን ከነካም በኋላ እንደዚህ ይመጣልናል። አዎ ቼኪንግ ይላል። የሁላችሁም በዚህ መልኩ ነው። አሻራ ስጥ እያለኝ ነው። አሁን አሻራ ሰጣለሁ። አሻራ ሰጥ ወዲያውኑ ይከፍታል ማለት ነው። አንዳንዴ የሲስተሙ ስለሚዘጋጅ በትዕግስት መጠበቅ መቻል አለባችሁ ማለት ነው። እሺ በዚህ መልኩ ነው የሚያመጣላችሁ። አሁን እዚህ ጋር በደንብ መጠንቀቅ ያለባችሁ ነገር ምንድን ነው? እንዴት አድርግተን ነው አዲስ አካውንት የምንከፍተው? እዚህ ጋር ክሬት አካውንት ይላል። አካውንታችሁን እዚህ ጋር ሰታችሁ ወይ ደግሞ በስልክ ቁጥር የከፈታችሁት ካለ ፓስዋርድ ከረሳችሁ እዚህ ጋር ፎርጌት የሚለው ነክታችሁ ነው ኢሜል እዚህ ጋር ቁጥር ሰታችሁ ማለት ነው። እኛ ግን ታርጌታችን ምንድነው ዛሬ አዲስ አካውንት ክሬት ማድረግ ነው ማለት ነው። ስለዚህ ክሬት ኤ አካውንት የሚለውን እዚህ ጋር ክሬት አካውንት የሚለውን እነካለን። ከዛስ ኔክስት የሚለውን እዚህ ጋር እነካለን ማለት ነው። ስለዚህ ምን አደርጋለሁ ማለት ነው? እኔ ክሬት አካውንት የሚለውን እነካዋለሁ። ከዛ እዚህ ጋር ፎር ማይ ፐርሰናል ዩዝ ይላል። ፎር ወርክ ኦር ማይ ቢዝነስ ሁለት አማራጮች ይሰጠናል ማለት ነው። ስለዚህ እኛ ለስራ ስለሆነ የምንፈልገው ይሄንን እንመርጣለን ማለት ነው። ሁለተኛውን ያው ያከበብኩበትን ቼክ እያደረጋችሁ ሁለተኛውን መረጥኩኝ። እንደምትመለከቱት ያው እሺ አሁን እዚህ ጋር ስም አስገባ ይለኛል። የመጀመሪያ ፈርስት ኔም ሹር ኔም ይላል። ይሄ መዝለል ትችላላችሁ፣ አለመሙላትም ትችላላችሁ። የመጀመሪያው ብቻ ፈርስት ኔም ብቻ የሚለው ጋር ስማችሁን ካስገባችሁ በኋላ እኔ እናንተ ለማሳየት ስለሆነ ዝም ብዬ የሆነ ሲምፕል ሪት ልስጠውና ጆይን ላድርግ። እሺ ዲ አልኩት፣ ከዛ ኤም አልኩኝ፣ እዚህ ጋር ጂ አልኩት፣ ከዛ ኬ አልኩት። ቀጣይ የምንለው ማድረገው ማለት ነው ኔክስት አድርጋለሁ ማለት ነው። ኔክስት የሚለውን ነካለሁ። እናንተ የምትፈልጉትን ስም እዚህ ጋር ማስገባት ትችላላችሁ። እሺ ስለዚህ ኔክስት እለዋለሁ ማለት ነው። ኔክስት እለዋለሁ። ከዛ እዚህ ጋር ምንድነው የተወለዳችሁበትን ቀን ትመርጣላችሁ፣ ቀን ትሞላላችሁ። እኔ ያው ሞላው 26 አልኩት። ጃንዋሪ፣ ማርች፣ አፕሪል ትመርጣላችሁ እናንተ የተወለዳችሁበትን በስትክክል ብትሞሉት መልካም ነው። ከዛ ደግሞ ይር ይላል እዚህ ጋር የተወለዳችሁበትን ዓመተ ምህረት ማለት ነው። እንደ ኢትዮጵያ ነው የምትሞሉት ታዲያ። እሺ እኔ ዝም ብዬ 1980 ልበለው እስኪ
ጾታ ትመርጣላችሁ። እዚህ ጋር ደግሞ ጀንደር የሚል አለ። ይኸው እንደምትመለከቱት እቺ ቀስት አለች እዚህ ጋር አለ። ይቺን አንዴ ነካ ታረጓታላችሁ ማለት ነው። እቺ ቀስቷን ስትነኳት ጾታ ያስመርጣችኋል። ጾታችሁ ምንድነው? እዚህ ጋር ፊሜል ይላል፣ ሜል ይላል። ሌላም ከሆነ እንደዛ መምረጥ ትችላላችሁ ማለት ነው። ስለዚህ እኔ ምን አደርገዋለሁ? ሜል በሚል ከፍታለሁ ማለት ነው። ሜል አድርግቻለሁ። ከዛ ቀጣይ ምንድነው የማደርገው? እዚህ ጋር እንደምትመለከቱት ኔክስት የምትላለች እሷን ነካለሁ ማለት ነው። ኔክስት አድርገዋለሁ። እሺ አሁን እዚህ ጋር እነዚህን አማራጮችን ያመጣልናል ማለት 3 አማራጮችን ያመጣል። እዛ ጋር የሰጣችሁት ዩዘር ኔም ይሄ ነው ይላችኋል። ወይም ደግሞ ክሬት ዮር ኦን ጂሜል አድሬስ ራሳችሁ ክሬት ማድረግ ከፈለጋችሁ እዚህ ጋር ሶስተኛውን ትመርጣላችሁ። ሪል የሰጠነውን እዚህ ጋር ዲኤም ጂኬ ስለሆነ መሀለኛውን መርጣለሁ ማለት ነው። እኔ እቺ መሀለኛዋን መርጥ ብዙ ጊዜ መሀልን የሚያስቀምጥላችሁ በደንብ ቼክ ካደረጋችሁት መሀለኛውን እናደርጋለን ማለት ነው። ሰሌክት እናደርጋለን ማለት ነው። ሰሌክት ካደረግን በኋላ ኔክስት ነው የምንለው። ከታች እንደምትመለከቱት እዚህ ጋር እቺን ኔክስት የምትለዋን እነካለን ማለት ነው። ስለዚህ ኔክስት አደረግኩት። አሁን እዚህ ጋር ክሬት ስትሮንግ ፓስዋርድ። አሁን እዚህ ጋር የእናንተ ትንሽ ከበድ ያለ ፓስዋርድ መጠቀም መቻል አለባችሁ ነው የሚለው። እሺ እዚህ ጋር ለእናንተ ከበድ ያለ ፓስዋርድ ነው የምትጠቀሙት ማለት ነው። ቢያንስ ረጅም ፓስዋርድ መሆን አለበት። ከ8 እስከ 16 ድረስ ረጅም ፓስዋርድ መሆን አለበት ማለት ነው። እኔ አሁን ሰጣለሁኝ እንደዚሁ እሺ እሰጣለሁ ፓስዋርዱን። ለእናንተ ደስ ያላችሁን ፓስዋርድ የማትረሱ መሆን አለበት። የመጀመሪያው በፊደል አድርጉት። መጀመሪያ ላይ 2 ፊደል አድርጉት። እሺ 2 ፊደል አድርጉት። ከዛ ቁጥር አድርጉት። ስለዚህ በዛ መልኩ ታደርጉትና ቀጣይ ምንድን ነው የምናደርገው ማለት ነው። ፓስዋርድ ከሰጣችሁት በኋላ ኔክስት የምትለዋን መንካት፣ ኔክስት የምትለዋን መንካት፣ ኔክስት የምትለዋን መንካት። አሁን ይሄ ነው የክሬት ያደረግከው አካውንት ይሄ ነው ብሎኛል። ከዛ ኔክስት እለዋለሁ ማለት ነው። አሁንም ቀጣይ እለዋለሁ። ስለዚህ ቀጣይ እለዋለሁ። በዚህ መንገድ እነዚህ ፖሊሲዎች ናቸው። ከዛ ስክሮል ወደ ላይ ገፋ ገፋ ነው የምታደርጉት። አግሪ ይለናል እዚህ ጋር። እሱ ምን እናደርጋለን? አግሪ የምትለዋን አንዴ ነካ ስናደርጋት ራሱ ምን ያደርገናል ማለት ነው? ወደዛ ያስገባናል ማለት ነው። አሁን ኦልሬዲ ምን ሆኗል ማለት ነው? አልቋል። አካውንቱ ክሬት ተደርጎ አልቋል ማለት ነው። ያ በዚህ መንገድ የተወሰነ እንጠብቃለን። አሁን አካውንቱ ምን ሆኗል ማለት ነው? አድ ሆኗል። እዚህ ጋር አድ ሆኗል ማለት ነው። አሁን በዚህኛው ክፈት እያለኝ ነው። እኔ ኖርማሊ በዚህኛው አሁን መክፈት ስለማልፈልግ ነው ሼር አድርግ እያለኝ ነው። ልክ ወደ ፖፖ ፕላትፎርም ሼር አድርግና ግባ እያለኝ ነው። አግሪ ኤንድ ሼር ይላል። እኔ ግን መክፈት ስለማልፈልግ አልከፍተውም ማለት ነው። እናንተ ግን ኖርማሊ ይሄኛውን ያከበብኩበት ስትነኩት ኢሚዲየትሊ ወደ ፕላትፎርሙ ራሱ ይመራችኋል ማለት ነው። ወይም ደግሞ ሪጂስተር ወደምታደርጉበት ቦታ ትገባላችሁ ማለት ነው። ይሄን ይመስላል እንግዲህ ያለው ነገር። ያው እንደምትመለከቱት እዚህ ጋር ድጋሚ ባክ ብዬ ላሳያችሁ። አሁን ጎግል የሚለውን ሰሌክት አድርግቼ ስነካው በዚህ መልኩ አመጥቶልኛል። አሁን ቀደም ሪጂስተር ያደረኩት ከታች ዲኤም ጂ ኬ የምትለዋ ይኸው እዚህ ጋር ዝርዝር ውስጥ ገብቶልኛል ማለት ነው። እሱን ሰሌክት አድርግቼ አድ ያደረኩትን መግባት ማለት ነው። ስለዚህ በዚህ መልኩ ነው ክሬት የሚደረገው ማለት ነው። አመሰግናለሁ። ሌሎችም እንደዚህ ጥያቄዎች ይኖሯችሁ ጥያቄዎችን እየያዛችሁ እየመጣችሁ ኮሜንት ላይ እየጻፋችሁልን አዳዲስ ነገሮችን እንሰራላችኋለን። ይመቻችሁ።